ከምሽቱ 5 ሰዓት ለትርሲት ድራማ የተከፈለ ዋጋ ነው። ተፊ ከአባቱ ቦክስ እና ከእናቱ እርግጫ በ72 አካባቢ ተወልዶ ዛሬ ክርስትና መንፈስ ቅዱስ አድራው ባይዘዊ እዚህ ጋር እንትን ልጅ ያስይዘኛል። እግዚአብሔርን ፈራ ወንድሜ አንዴ ነው በጣም የሚቀዘቅዘው በጣም ይወርዳል። ደህና አደራችሁ። ምንድን ነው በሌሊት ፀጉራችሁ የምትሰራሩት? ከሌሊቱ 11 ሰዓት ተኩል ነው። ከሌሊቱ 11 ሰዓት ተኩል ፀጉራችን እየተሰራ ነው። ደግሞ ሌሊት ፀጉር አይሰራም። በባህላችን ሐራም ነው። ለምንድን ነው ሐራም? እስኪ ትናንት የነበራችሁ ትናንት ስራ ላይ እንዴት ናችሁ ፋሚሊስ? ደህና ናችሁ ወይ? ፎቶ ቪዲዮ ዛሬ የትርሲት ድራማ ቀረጻ ውሎ አሳያችኋለሁ። ሰዎች ታውቋቸዋላችሁ። ልንቀረጽ ወጥተን አስፋልት ላይ ተቀምጠናል። ወይስ ማይመችል ከሆነ ማለት ነው ጥብብ ብናደርገው ለምን ወደዚህ አድርገውና ይህንንም ታገኘዋለህ። በዚህ ተወስዷል። ገባ ለጥፊ ምን ተሰማሽ? ስለ ጥፊው ምን ተሰማሽ? ተፊ ከአባቱ ቦክስ እና ከእናቱ እርግጫ በ72 አካባቢ ተወልዶ ዛሬ ክርስትና ሳውንድ ስፒሪንግ ለነገሩ ኤፒሶድ 22 ሲን 13 ከቱ አክሽን አይመለከትም። ለነገሩ ካንተ ጋር ምን አነታረከ? አንቺ ስራችን መስራት ስትሽ ከማንም ጎረምሳ ጋር ኪችን ውስጥ ምንድን ነው ስታደርጊ ነበር? ተናገር እንጂ ልቀቀኝ። በገዛ ሰራተኛም ተከራከርክ። ቤቴ ስራት ላስባል ከየት መተል ደረድብኝ። በስነ ስርዓት መነጋገር የተቻለ ምትን ምን አመጣው? አሁን እንዴት ለቀውጣኝ? ቤቴ ለቀውጣኝ። ግርማ ተረጋጋ። እኔም እሷን ካጠፋን ይቅርታ መጠየቅ እንችላለን። ግን ምንም ኪችን ውስጥ አልተነካካንም። ምንም አላደረግንም። ይታይ ግርማ ከፍ አይ ግርማ ልጅድኖሽ ይመጣል። እሺ ስቴፕ አክሽን ገባለት። እሺ ሪአክሽኑን እንወስዳለን። የሁለቱን ያዙትና ካሜራ ሳውንድ ስፒዲንግ 128 ኤፒሶድ 22 ሲን 13 አክሽን ልቀቀኝ። ጭራሽ ሰራተኛዬን ተከላከልክ። ቤቴ ስራት ላስባልኩኝ ከየትም መተህ ልደበድበኝ ነው? በስነ ስርዓት መነጋገር እያለ ምትን ምን አመጣ? አይመለከትም። አሁን ቤቴ ለቀውጣል። ከዚህ ቤት ውጣ። ከእሷ ጋር ማውራው ስቴል
ትንሽ እሺ ወደኋላ እሱን ተመልከብኝ። ከየትኛው? አንዴ ልቀቀኝ ከብት እሺ ልቀቀኝ። ስቴት አክሽን። ልቀቀኝ! ጭራሽ በእኔ ሰራተኛ ተከላካዩት? ጭራሽ የቤቴን ሰራተኛ ተከላካዩት? ስቴት አክሽን። ጭራሽ የቤቴን ሰራተኛ ተከላካዩት? ቤቴን ስርዓት ላስይዝባችሁ ከየትም መጥተህ በቤቴ እንደበደበኝ ነው? በስነ ስርዓት መነጋገር እያለ የምትል ምን አመጣ? አይመለከትህም። አሁን ቤቴን ለቀህ ውጣ። ቤቴን ለቀህ ውጣ። ከእሷ ጋር የምነጋገረው እነጋገራለሁ። ግርማ ተረጋጋ። እኔና እሷ አጥፍተንም ከሆነ ይቅርታ ለመጠየቅ ዝግጁ ነን። ግን ምን አላጠፋንም እንጂ ኪችን ውስጥ አልተነካካንም ልትለኝ ነው? ግርማ ድጋሙ። እሺ አላጠፋንም ግን ምን አችና ግን ምን ኪችን ውስጥ አልተነካካንም ምንም አላደረግንም ልትለኝ ነው? ግርማ ና ደብድበኝ። ምን ቀረ? ለምትናገረው ለእያንዳንዱ ነገር ብትጠነቀቅ ነው። እሺ ይሻላል። ባልጠነቀቅ ለምትናገረው ለእያንዳንዱ ነገር ብትጠነቀቅ ነው። እሺ ይሻላል። ባልጠነቀቅስ እባክህ ስሚ፣ አንቺ ከእሱ ጋር ትሆንም ትኖሪ እንደሆነ እናያለን። እሱ አብሮ ሲኖር እንደሆነ እስቲ እናያለን። እሺ ስቴት ስሚ፣ አንቺ ስቴት አክሽን። ስሚ፣ አንቺ እሱ አብሮ ሲኖር እንደሆነ እናያለን። ጠብቂ። ከቀረጻ አምልጠን እዚህ ጋር ማኪያቶ በጣም እንጠጣ ጋይስ። ኤፒሶድ 17 ሲን 9 አክሽን። እሺ ስቲል አክሽን። አጀሪው
ስፒዲንግ ሳውንድ 3 ሳውንድ 3 ኤፒሶድ 25 ሲን 11 አክሽን። እሺ ተኝታለች። እንደገደም ወጣ ብለሽ ስትገባ ትነሳለች። ይዟነሽ ይዟነሽ ይዘሻል ይዘሻል ቀስ እያልሽ ይዘሻል። እንዴት አመሻችሁ? አሁን ከምሽቱ 5 ሰዓት ነው። ገና እየቀረጽን ያለ ነው። በሌሊት ሴት ትመጣለች። እዚህ እንቅልፍ መጣ። ተኛው በቃ ገብተሽ አሁን ሰፈሩ እስኪ ጋር ነው ልጅ ነይ እስኪ ነይ። በሌሊት 5 ሰዓት መቀረጽ እንዴት ነው? በብርድ በጣም ከባድ ነው። ለኔ የህይወት አንዱ እንደ ቻሌንጅ ነው የምቆጥረው። ከዚህ ምንም ከባድ አይደል? በጣም ከባድ ነው። እግዚአብሔር እኔ በተለይ ደግሞ አውትዶር በጣም እንዴት አመሻችሁ ጋይስ?